እንኳን ደህና መጣችሁ። በዚህ ቪዲዮ ጾም በተለይም ደግሞ ከሳይንስ አንፃር ያሉትን 10 ጥቅሞች እንመለከታለን። አብራችሁን ቆዩ። እንደ እውነታው ከሆነ መጾም ህይወታችንን ይቀይራል። መጾም ዓላማ እንድናገኝ ያግዘናል። መጾም የተስተካከለ አቋም እንዲኖረን ያግዘናል። በተጨማሪ ጾም አይምሮአችንን ይከፍታል። ከዚህ በመቀጠል ጾም ከሳይንስ አንፃር ያሉትን 10 ጥቅሞች እንመለከታለን። አንደኛ፣ ከታላቁ አምላክ ጋር ያገናኛል። ጾም ማለት ከፈጣሪ ጋር የምትገናኝበት ድልድይ ነው። ሙሴን ተመልከት። 40 ቀንና 40 ሌሊት ጾመ። ከአምላክ ተገናኝቶ 10ቱን ሕግጋት ሰጠን። ነቢዩ ኤልያስንም ተመልከት። 40 ቀንና ሌሊት ጾመ፣ ከሞትም አመለጠ። የጠፋውን መጽሐፍ ቅዱስ ከመጀመሪያው ጀምሮ ጻፈ። አየህ፣ እነዚህ ነቢያት አምላክን የተገናኙበት ድልድይ ጾም ሆኖ ታገኘዋለህ። አምላክ ከራቀብህ በጾም እንዲሁም በጸሎት ቅረበው። መጾም ወደ ታላቁ ፈጣሪ የምታደርስ ድልድይ ናት። ፈጣሪ ጾሙን ይባርክልን። ሁለተኛ፣ የአእምሮ ብቃት። መጾም በአእምሮአችን ውስጥ ኒውሮኖች እንዲያድጉ ይረዳል። በተጨማሪ መጾም የአእምሮ በሽታ ከሚባሉ አልዛይመር እንዲሁም ከሌሎችም እንዳንጠቃ ያግዘናል። መጾም ለአእምሮአችን እድገትና ቅልጥፍና ታላቅ አስተዋጽኦ አለው። የማስተዋል ብቃታችንን ይጨምራል። አእምሮአችን ትኩረት የማድረግ አቅምን ያሳድጋል። አእምሮአችን ነገሮችን የሚፈታበት መንገድ እየተሻሻለ ይመጣል። ከሁሉ በበለጠ መጾም ለአእምሮ መረጋጋትና ሰላም ታላቅ ሚና ይጫወታል። ለምሳሌ ብናይ ናሳ ለችግሮች መፍትሄ ቶሎ እንዲያመጡ ወይም ደግሞ ነገሮች እንዲገለጽላቸው በሚል እንዲጾሙ የናሳ ሰራተኞችን ይገፋፏቸዋል። ሶስተኛ፣ እድሜን ያረዝማል። የሞቱ ሴሎች በሚተኩበት ወቅት 1 እድሜን ታረዝማለህ፣ 2 ቶሎ አታረጅም። በአጠቃላይ ረጅም እድሜ እንዲኖርህ ያግዛል። አራተኛ፣ ስብን ያጠፋል። ሰዎች በውፍረት መጨመር አይጨነቁም። መጾማቸው ያላቸውን የስብ መጠን እንዲያጠፉ ስለሚያደርጋቸው ተዘዋዋሪ ጡንቻ እንዲወጣ ያደርጋል። አምስተኛ፣ የስኳር በሽታን ይከላከላል። መጾም የኢንሱሊን መጠንን ይቀንሳል። በቀላሉ ከስኳር በሽታ መጠንቀቅ ያስፈልጋል። የስኳር መጠናችን ያረጋጋል፣ እንድትከላከል ያደርጋል። ስድስተኛ፣ የልብ ህመም። መጾም የኮሌስትሮል ሌቭልን ያሻሽላል፣ ደም ግፊትን ያስተካክላል። በተዘዋዋሪ የልብ ህመምን ትቀንሳለህ። በአጠቃላይ የደም ዝውውርን ያስተካክላል። መጾም ለልብ በሽታ እንዳትዳረግ በትልቁ ያግዛል። ሰባተኛ፣ የመከላከል አቅምን ይጨምራል። መጾም ጠንካራ ኢሚኒቲ ሲስተም እንድገነባ ያግዛል። ላሉ በበሽታ እንዳትያዝ፣ ከተያዝክ ደግሞ በፍጥነት እንድታገግም ያግዛል። ምክንያቱም መጾም ነጭ የደም ሴሎችን በብዛት እንዲመረዱ ስለሚያደርግ ነው። ስምንተኛ፣ ቴስቴስትሮን። መጾም የቴስቴስትሮን መጠንን ከፍ ያደርጋል። በጾም ወቅት የስብ ክምችት ይጠፋል። በስብ ውስጥ ያለው ትልቅ ቴስቴስትሮንና ኦስትሮጅን ደግሞ አብሮ አይሄዱም። የኦስትሮጅን መጠን አለ። ቴስቴስትሮን ሲጨምር ኦስትሮጅን ይቀንሳል። ኦስትሮጅን ሲጨምር ቴስቴስትሮን ይቀንሳል። የኦስትሮጅን መጠንን ለመቀነስ የስብ ክምችትን መቀነስ አለብህ። ይህን ለማጥፋት ደግሞ መጾም ተፈጥሯዊ የሆነ መንገድ ነው። በተዘዋዋሪ መጾም የቴስቴስትሮን ሌቭልን ከፍ ያደርጋል። ዘጠነኛ፣ ለካንሰር ተጋላጭ አያደርግም። መጾም የካንሰር ሴል እንዳያድግ ያግዛል። አይበለውና ለካንሰር ብትጋለጥ በኬሞቴራፒ ላይ የሚገጥሙ ሳይድ ኢፌክቶች እጅጉን ይቀንሳል። አስረኛ፣ ራስ ገዝ ያደርጋል። መጾም ዲሲፕሊን እንድትሆን ያደርጋል። ለምሳሌ አውሮፓን አንቀጥቅጣ የገዛችው ሮማውያን በወታደር ስልጠናቸው ላይ ወታደሮች እንዲጾሙ ያደርጋሉ። ከምግብ መከልከል አንዱ የስልጠናው አካል ነው። አስታውስ፣ መጾም በተዘዋዋሪ ጠንካራና ዲሲፕሊን ሰው እንድትሆን ያደርጋል። ስለተከታተላችሁኝ አመሰግናለሁ። እንደነዚህ አይነት ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ጊዜ።